ብዙ እናቶች ከወሊድ በኋላ የዲፕሬሽን ህመም ውስጥ እንደሚገቡ ያውቃሉ? ሰላም ጤና ይስጥልን። ተወዳጅ ታሪኩ እባላለሁ። በኬርላንድ አጠቃላይ ሆስፒታል ሲኒየር ሳይካትሪ ባለሙያና ኳሊቲ ኦፊሰር በመሆን እያገለገልኩ እገኛለሁ። ለመሆኑ ፖስትፓርተም ዲፕሬሽን ምንድን ነው? ፖስትፓርተም ዲፕሬሽን ማለት ከወሊድ በኋላ የሚፈጠር የድብርት ህመም ወይም ደግሞ ድህረ ወሊድ ድባቴ ህመም ሲሆን ከወሊድ ጊዜ በኋላ ከ3 ወር እስከ 6 ወር ወይም ደግሞ ከ12 ሳምንት እስከ 24 ሳምንት ባሉት ጊዜያቶች ውስጥ የሚከሰት የድብርት ህመም አይነት ሲሆን ከ10 እስከ 15% የሚሆኑ ሴቶች ላይ የሚከሰት የህመም አይነት ነው ማለት ነው። ዋና ዋና ምልክቶቹን ስናይ ከፍተኛ የሆነ ሀዘን ነው የመጀመሪያው። በመቀጠል ደግሞ ያለ ምክንያት ማልቀስ፣ እንዲሁም ዘወትር በሚያስደስታቸው ተግባራት ላይ ፍላጎት ማጣት ወይም ደግሞ ሎስ ኦፍ ፕሌዥር የምንለው ማለት ነው። በመቀጠል ራስን የማጥፋት ተደጋጋሚ ሀሳቦች፣ እንዲሁም የምግብ ፍላጎት መቀነስ፣ የክብደት መቀነስ እና ተያያዥ ምልክቶች ሊኖሩ ይችላሉ ማለት ነው። የህክምና አማራጮችን ስናይ በሁለት አይነት መንገድ ነው የምናየው። የመጀመሪያው የመድኃኒት ህክምና ነው። ከወሊድ ጊዜ በኋላ በሚያጠቡበት ጊዜ የሚሰጡ የመድኃኒት ህክምናዎችን ክትትል በማድረግ ህክምናውን ማግኘት ይቻላል። ሌላው ደግሞ የንግግር ህክምና ወይም ደግሞ ሳይኮቴራፒ የምንለው ነው። በየጊዜው በሚሰጥ የሳይኮቴራፒ ህክምና መዳን ይቻላል፣ ህክምናውን ማግኘት ይቻላል ማለት ነው። እነዚህና ከላይ የተጠቀሱ ምልክቶች እርስዎ ላይም ሆነ በቅርብ ቤተሰብ ላይ የሚከሰቱ ከሆነ በኬርላንድ አጠቃላይ ሆስፒታል መጥተው ህክምናውን ማግኘት ይችላሉ።